አዲስ ዓመት በመጣ ቁጥር ትዝ የሚለኝ አቅጄ ያላሳካኋቸው እቅዶቼ ናቸው። ጳጉሜ በደረሰ ቁጥር ይህንን የእቅድ ማታ አዥጎደጉደዋለሁ። ይህን አድርጌ፣ ይህንን ጀምሬ፣ ይህንን አቁሜ ምናምን የሚሉ በቀቢጸ ተስፋ የተሞሉ የሚመስሉ እቅዶቼን እደረድራለሁ። የሚያሳዝነው አንዳቸውም አይሳኩም። አንዳንዴማ ማቀድ ይሁን እንዴ እንዳይሳኩ ያደረጋቸው እና ላለማቀድ እወስናለሁ። ማለቴ የአዲሱ ዓመት እቅድህ ምንድን ነው ስባል አለማቀድ እልልና እሱ ራሱ እቅድ ይሆንብኛል። ማለት ያስባችሁታል? ላለማቀድ ማቀድ ራሱ እቅድ ነው። ስለዚህ የፈለግኩትን ያህል ብለፋ ከማቀድ አላርፍም። አዲስ ዓመት ሲመጣ ግርግሩ ብዙ ነው። ሁሉም በየባህሉ አዲሱን ዓመት በአዲስ ምኞትና በአዲስ ተስፋ ለመቀበል ተፍ ይላል። የጎመን ድስት ውጣ፣ የገንፎ ድስት ይግባ ይላል እንዲል ያገሬ ሰው። በጴንጤው ሰፈር ይህኛው ባህል በሌላ ተቀራራቢ ባህል ለመተካት ሲጋጋጡ እመለከታለሁ። ጣፋጭ ነገር በልቶ ዓመቱን ከመጀመር ዓመቱን ማጣፈጥ ከየት እንደመጣ ባላውቀውም ይሄ ባህል ግን በአንዳንዶቹ ዘንድ መዝመር እየለቀቀ እመለከታለሁ። ባለፈው የአንዱ ቸርች የበዓል ማስታወቂያን ሳይ ተገረምኩ። አዲሱን ዓመት ማር በአፕል በመብላት ነው የሚቀበለው ይላል። ሳየው ደነገጥኩ። እኔ ማር በብዙ ነገር ሲበላ ይቻለሁ። እናቴም ሲያመኝ ማር በቡና በልታኝ ታውቃለች። ማር በአፕል ግን ከየት እንዳመጣው እንጃ። ይህ አይነት ነገር ነው ወንድሜ። በበዓል ዋዜማ አፕል በማር በልተህ በነጋታው ይህንን የሀበሻ የበዓል ምግብ ማለትም በቅባት ያበደሉ ጥብስ እላዩ ላይ ስትለቅበት አዲሱን ዓመት ከክብር ወደ ክብር ሳይሆን ከሽንት ቤት ወደ ሽንት ቤት በመሻገር ነው ትቀበሉ። በነገራችሁ ላይ ባህል ሁሉ ክፉ አይደለም። ምን አለ አርፈን አንዳንዴ የገንፎ ድስት ይግባ ብንል። ለነገሩ ባህል ብቻ ስለሆነ አየር ማድረግ ያለብን ይመስለናል። በእርግጠኝነት አፕል በማር ለሚያበለው ሰውዬ የገንፎ ድስት ይግባ ከሚል ገንፎ በቃሪያ የምንበላበት ቀን ብሎ ዋዜማውን ቢቀየሩ ይሻለዋል። ወድጄ አይደለም እንዲህ የምለው፣ ስለ ባህላችን ያለን አመለካከት የተለየ ነው። በእርግጥ ከባህሎቻችን ጋር ያለው የአጋንንት አምልኮ ማዕት ቢያሳቅቅም ለይተን ጤናማ የሆኑትን መቀበል አይከፋም። በእርግጥ ሁሉም ነገር አንጻራዊ ነው። ሌላውን ተውት፣ የበዓል አከባበራችን ራሱ አንጻራዊ ነው። ለምሳሌ ለሁሉም ቤተሰብ በዓል ሲደርስ እኩል ትርጉም የለውም። ለአንዳንዱ አውደ ዓመት እሰይ መጣልን አውደ ዓመት እንደሰት እያለ ዘመድ ከዘመድ የሚጠያየቅበት፣ ጥሩ ለብሰን ጥሩ የምንበላበት፣ ከልጅ እስከ አዋቂ የሚደሰትበት ሲሆን ለሌላው ወየው መጣብኝ አውደ ዓመት የት ልግባለት የሚልበት ይሆናል። ወጪውን ከጎረቤት አንሽሎ የልጆቹ ልብስስ ዶሮ ምኑ እያለ የሚጨነቅበት ይሆናል። ብቻ እንኳን ለተለያየ ቤተሰብ በቤተሰብ ውስጥ ራሱ በዓሉ ለልጅ፣ ለአዋቂ፣ ለእናት፣ ለአባት የተለያየ ትርጉም ነው ያለው። ጭራሽ ትርጉም የማይሰጠውም ይኖራል። ማለቴ መስከረም 1 ከመጋቢት 1 የተለየ ትርጉም የማይሰጠውም ይኖራል። ለእኛ ታማኞች ግን እንዲሁ የምናየው ነገር ሊሆን ይገባል ብዬ አላምንም። አዲስ ዓመት በመጣ ቁጥር ልናስታውሰው የሚገባ ብዙ ነገር አለ። እንዲሁ እዚህ አልደረስንም። በብዙ ምሕረትና ቸርነት በብዙ ጥበቃ ነው ጌታ ዘመናችንን የሚያሻግረን። ደግሞም ለዘላለም አንቆይም፣ እንሄዳለን። ያለን ጊዜም ትንሽ ነው። ታዲያ ዘመን ሳያልቅ እንደሚገባ ደርሶ ኖረን ታማኝ ባሪያ የምንባልበትን በተሰጠን ዘመን ለመስራት እየጨከነን ባለፈው ዓመት እንዳማኝ እንዴት አሳለፍኩ ብለን ደግሞ ለቀጣዩ በእግዚአብሔር እርዳታ እንዴት እንደምንኖር በማሰብ ይሆንልን እንጂ ዘመን ታድሶ ያውቅ አዲስ የለውም ዓመት ያድሳሉ እንጂ መንፈስን ዘመነ ብለው ላሉት አሮጌ መንፈስ ይዞ ብሎ የለም አዲስ ዓመት። በውቡ ካላተረፉበት ጸጋው ምን አውደ ዓመት ለመነሳት ካላሰቡ ለአዲስ ሕይወት በአዲስ ሐሳብ በምግብ እንደው አይሞላም የነፍስ ጥም የውስጥ ረሃብ። አመሰግናለሁ።